ኔትወርክ ያዘው መሰለኝ። ኦኬ እሺ፣ አንዴ ቤተ መርቆሬዎስ አሉ አለ ይኸው እዚህ ጋር ስልጣን ልሰጥዎት ነው። አላህ አክበር የሚለውን እየቀሰፉ ያውጡልኝ። ይፈልጉ እንደፈለጉ አላህ አክበር የሚለውን ሰው ካለ ያድርግ። አላህ አክበር የሚለውን ወይ ዛና ጊዜ ካለ ዛና አላህ አክበር የሚለውን እየቀሰፍ ታውጣልኝ። ቆይ ምክንያቱም አላህ አክበር አይፈቀድም እዚህ ቤት። በግሎሪ ኦፍ አላህ አይ ትልቅ አይደለም። እኛ የወጣት ነው ብለን ነው የምናስበው። ማንም የሚችል እዚህ ውስጥ ያለ። ስለዚህ እግዚአብሔር ይመስገን የሚልን አንተም በያ እግዚአብሔር ይመስገን የሚለውን አሰውጭው። ምክንያቱም እግዚአብሔር ማለት ከኢትዮጵያ ውጭ አይታወቅማ። እግዚአብሔር የሚባለው ከኢትዮጵያ ውጭ አይታወቅም። ራሱ እንትን አያልፍም። ቁርአን ሲመጣ መቼ ነው? ከመጽሐፍ ቅዱስ በኋላ እኮ ነው። ይሄን ታውቃለህ አይደል? እንዴት ነው የምታስበው? በሚገባ ቁርአንማ በነብዩ ግሪዝ ስለዚህ በነብዩ መጣና የተፈጠረን ይሄ ልዩነት ስላለ ወደዛ እንግባ። አሁን የምንገባው ስለ ትምህርት አንተ ብቻ ሳይሆን አውቆ የጠፋ ችግር የለበትም፣ ግን አንተን ተከትለው የሚጠፉት እንዳይጠፉ ግን መምህራችንን ጊዜያቸውን እውነት ጊዜም ስለሌላቸው በኋላ እኔ እናንተን እንታረካለን፣ ችግር የለም። ለዚች አስተምሮ እንዲሰጡህ ግን አንዱ ምረጥና ከሶስቱ በእውነት ወደ ትምህርት ሊገቡ ሶስት እግዚአብሔር ነው ብላችሁ ታምናላችሁ? ኦኬ እሺ መምህርዬ፣ እግዚአብሔር አንድ ነው አይደለም? ሲምፕሊ በምንነት ደረጃ ግን ሶስት እግዚአብሔሮች ብሎ መጽሐፋቸው ያስቀምጣል። መጥቀስ እችላለሁ። ማስረጃውን ላምጣ አንዴ። ይቅርታ፣ ዚቃችሁ ላይ ምን ብሎ ተቀምጧል መሰላችሁ? በዜማ የምታውቁት በቅድሚያ ሰላም ልበል። እንዴት አለ? እንዴት ነው? ሰላም ነው? እንደምን አሉ? እግዚአብሔር ይመስገን ደህና ነኝ። እስከዛ አንቺ ኮሜንቱን ኦፍ አድርጊ። ሶስት እግዚአብሔር የሚል መጽሐፍ የለንም። ኮሜንቱን ኦፍ አድርጊ። ሶስት እግዚአብሔር የሚል መጽሐፍ ካለ ደግሞ ከብሉይ ከአዲስ አውጣ። ይቀጥሉ መምህር። ማን ነው የሚደውለው? ኦኬ እንትናችሁ ላይ ነው ያለ። አይ ቲንክ መጽሐፍ ቅዱስ ላይ አይደለም፣ ዚቃችሁ ላይ ሐምሌ 6 አይ የሃይማኖታችን መጽሐፍት ዙሮ እንትን ናቸው፣ ብሉይና አዲስ ናቸው። ታውቃለህ እንግዲህ። አዎ አውቃለሁ። እሱ ላይ ነው ሃይማኖት ምን ላይ ነው? ሐምሌ 7 አይ ብሉይ አዲስ ውጭ ሆነው ሌላው በብሉይ በአዲስ ነው የሚያዘው። ኦኬ ስለዚህ ትክክል አይደለም ማለት ነው፣ ተሳስቷል ማለት ነው። ከብሉይ ከአዲስ ካለ እናየዋለን፣ ከዚያ ውጭ ከሌለ ግን ይታረማል። አይ መጽሐፍ ቅዱስ ላይማ ሲጀመር እኮ ሶስት እግዚአብሔር የሚል የለም። እግዚአብሔር በምንነትም በማንነትም አንድ ነው የሚለው። ስለዚህ መጽሐፍ ቅዱስን ታምነዋለህ? አይ ማመን ሳይሆን የተቀመጠው ነገር የተጻፈው ነገር አልክድም። ለምን እክዳለሁ? መጽሐፉ የሚለውን እንላለን፣ መጽሐፉ ማይለውን አንልም ነው። መጽሐፉ የሚለው አሁን ለምሳሌ ኦርቶዶክስ ከነበርክባት ኦርቶዶክስ ተዋሕዶ ቤተክርስቲያን ከነበርክባት ሶስት አምላክ ብላ ነው የምታመልክ ብለህ ታስተምራለህ? ታምናለህ? እንዲህ ብላ ታስተምራለች ኦርቶዶክስ አትልም። ያው በተዘዋዋሪ ግን ሶስት አማልክት ናቸው ነው ራሱ። አምላኮች የሚለው ነገር እንትን ረቢ ነው። አምላክ ብሎ አማልክት ይላል፣ ቄስ ብሎ ቀሳውስት ይላል፣ ህዝብ ብሎ አህዛብ ይላል፣ መንፈስ ብሎ መናፍስት እንደሚለው ሁሉ አምላክ ብሎ አማልክት እንደሚባል ሶስት አምላክ እንደማናመልክ ታውቃለህ? እርግጠኛ እንደው ለእውነት ተናገር። እንትኑ ነው መጽሐፉ ላይ ነው ያገኘነው። መምህር ምን እናድርግ? መጽሐፋቸው ላይ ሌላ ቀርቶ እንኳን አብ ወልድ መንፈስ ቅዱስ ሶስት አምላክ ናቸው የሚል ቀርቶ ማርያምን ራሱ አምላክ ያደርጋታል። ብርሃናትን ፈጣሪ ናት። የት አይደለም። አሁን አንተ ወሬ ሳይሆን ቁም ነገር እንነጋገር እኮ። ሌሎች የተጻፉ ጥንታቸውና በብሉይ በአዲስ ነው። እኛ መሰረታችን ነገር ሃይማኖት የተመሰረተው የምንወያየው በዚያ ነው። በመሰረቱ እንደው ክርክር አልወድምም። እንደው እውነታችን እያደመጥኩ ነበረ። በቤተክርስቲያናችን የነበርክ ትመስለኛለህ። እንደዚያ ከሆነ ሰፊ ሰዓት ይዘን ብንነጋገርም ደስ ይለኛል። አሁን የምገባበት ክላስም ስለደረሰ ሶስት አምላክ ግን